ጊዜያችን እድሜያችን እየሮጠ ነው። እኛ ግን ምንም እያደረግን አይደል? ለምን? አንዳንዴ በህይወት መንገድ ላይ ዙሪያችን ሁሉ ዝም የሚልበት የሆነ ጥግ ላይ ቆመን መንቀሳቀሻ የምናጣበት አላማችን ምን እንደሆነ ምን እንደምንፈልግ የሚጠፋበት ብቻ የሆነ የምንቆምበት ዘመን አለ። ልማር ወይስ ልስራ? የምንወደውን ነገር ወይስ እናድርግ ወይስ የሚያዋጣን ትክክል ነው ብለን የምናስበው ወይስ ሰዎች ይመረጡልን? በጣም ትልቁ ህመም የሆነ ጥያቄ ደግሞ ጊዜን እያቃጠልኩ ነው፣ ህይወቴ እንዴት ነው መምራት ያለብኝ የሚለው። ምንም አለማድረግ ማለት አይደለም። የኛ የመዘግየት ለእግዚአብሔር የሚሰራው ጊዜ የአልዓዛር 4 ቀን መቃብር ውስጥ መሆን ለትንሣኤ እንደነበር ሁሉ ማለት ነው። ሰዎች እግዚአብሔርን በመጠበቅ የሚባክን ጊዜ የለም። እርሱ ምንን መቼ ማድረግ እንዳለበት ያውቃል። ያቆምነው እንዴት መጀመር እንዳለበት ያውቃል። የቆምንና የትም መሄጃ እንደሌለን የሚሰማን ስሜት የሄዷት አካል ሊሆን ይችላል። እግዚአብሔር ደግሞ እየሰራ